ወደ አሜሪካን ሀገር ለመምጣት ከእጮኝነት ቪዛና ከሜሪጅ ቤስድ ፔቲሽን ወይም ደግሞ ከትዳር የትኛው ይቀለኛል የሚል ጥያቄ ተጠይቋል። ሰላም ጤና ይስጥልኝ፣ ክብካብ ነኝ። በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ። ከዚህ በፊት እንደተናገርኩት የተለያዩ ሰርቪስ ሴንተርስ አሉ። እነዚህ የተለያዩ ሰርቪስ ሴንተሮች ፕሮሰስ የሚያደርጉበት የታይም ፍሬም ይለያያል ከሴንተር ሴንተር። ይሄ ደግሞ ከዚህ በፊት ያላቸው ባክሎግ ምን ያህል ወረፋ አለ የሚለውን ከሚለው ጋር ተያይዞ የሚመጣ ይሆናል ማለት ነው። የጊዜው ዲሌይ ወይም ደግሞ ምን ያህል ፈጣን መሆኑን የሚያሳየው እንግዲህ ካላቸው ወረፋ አንጻር ነው ማለት ነው። ያ እንዳለ ሆኖ ግን የትኛው ነው የሚፈጥነው ለተባለው ከኤክስፒሪየንስ ለመነሳት ብዙ ጊዜ በሜሪጅ ቤስድ ፔቲሽን ሲሆን ያሉት ፕሮሰሶች ረዘም ያሉ ናቸው። እንዲሁ ኢንታየር ፕሮሰስ ማለት ነው። ለምሳሌ USCIS ፔቲሽኑ ይገባል። ከገባ በኋላ ፕሮሰሲንግ ታይም አለ፣ ፕሮሰስ ይደረጋል። ያ ፕሮሰስ የተደረገው USCIS ፕሮሰስ የተደረገው ፔቲሽን ደግሞ it takes it about እንግዲህ probably 6 to 9 months up to a year ድረስ አንድ አመት ድረስ ሊወስድበት ይችላል። ያንን እንግዲህ አፕሩቭ ከተደረገ በኋላ ቀጥታ ትራንስፈር የሚደረገው ወደ ናሽናል ቪዛ ሴንተር ነው። ወደ ናሽናል ቪዛ ሴንተር ትራንስፈር ከተደረገ በኋላ ናሽናል ቪዛ ሴንተር ደግሞ የተለያየ ሪኳየር የሚደረጉ ዶኪመንቶች አሉ። ለምሳሌ አፊዴቪት የሚባል የፋይናንሻል ሰፖርት ዶኪመንት ያስፈልጋል። ሲቪል ዶኪመንትስ አሉ። ለምሳሌ ሜሪጅ ሰርቲፊኬት በርዝ ሰርቲፊኬት ኤክሰትራ የተለያየ የፔቲሽነርና ቤኔፊሻሪ ወይም ደግሞ እዚህ ጋር ናሽናል ቪዛ ሴንተር ሲመጣ የፕሪንሲፓል አፕሊካንቱ ማለት ነው። እነዚህ ዶኪመንቶች ፖሊስ ሰርቲፊኬት ለምሳሌ ከክሊራንስ ማለት ነው፣ ምንም ከዚህ በፊት ወንጀል እንደሌለባቸው የሚያሳይ የተለያዩ ሊስት ኦፍ ዶኪመንትስ አሉ። እነሱ ሪኳየር ይደረጋሉ። እነሱ ኤክሰትራ ፕሮፌሽናል ይሁን ለምሳሌ አፊዴቪት ያልኩት ዶኪመንቶች በትክክል ተሞልተው ሰሚት መደረግ አለባቸው። እነዚህ ዶኪመንቶች ሰሚት ከተደረጉ በኋላ ትክክል ከሆኑ አይተው ዶኪመንታሪ ኳሊፋይድ ያደርጓቸዋል። ካልሆነ ደግሞ እንደገና ሪሰሚት እንድታደርጉ እድሉ ይሰጣቸዋል ማለት ነው። ነገር ግን አንድ አመት ሙሉ በትክክል ሳትሰሩት ቆይታችሁ እንዲሁ የሚያልፍባችሁ ከሆነ እንደገና የሚከፈል ክፍያ አለ፣ እሱ መክፈል አለባችሁ። ስለዚህ this is a very serious የሆነ ስቴጅ ነው ማለት ነው። again ከዚህ በመቀጠል እንግዲህ ሁሉ ነገር በትክክል የተሰራ ከሆነ ዶክመንታሊ ኳሊፋይድ የሚል ኖቲፊኬሽን ይመጣል። ከዛ በኋላ ነው ወረፋውንም ጠብቃችሁ ቪዛ አቬይላብል ሲሆን ወደ US ኤምባሲ ወዳላችሁበት ሀገር የUS ኤምባሲ ኢትዮጵያ ከሆናችሁ ወደ ኢትዮጵያ፣ if you're in Canada ወደ ካናዳ ጉዳዩ ትራንስፈር ይደረጋል ማለት ነው ወዳላችሁበት ኤምባሲ። ወዳላችሁበት ኤምባሲ ትራንስፈር ይደረጋል ማለት ምን ማለት ነው? like technically speaking ናሽናል ቪዛ ሴንተር ኮኦርዲኔት ያደርግና ከUS ኤምባሲ ጋር ወዳላችሁበት ሀገር ማለት ነው ኮኦርዲኔት ካላችሁበት ሀገር US ኤምባሲ ጋር ኮኦርዲኔት ያደርግና ቀጠሮ አፖይንትመንት ይሰጣችኋል ማለት ነው። ያኔ አብሮ ትራንስፈር ያደርጋል ጉዳያችሁን ማለት ነው። ከዛ በቀጠሯችሁ መሰረት ለኢንተርቪው ትገኛላችሁ። እንግዲህ this is the process ለሜሪጅ ቤስድ ፔቲሽን ሲሆን ወደ ፊያንሴ ቪዛ ስንመለስ ግን ፊያንሴ ቪዛ አንዴ USCIS መጀመሪያ ፔቲሽኑ ይገባል። ከጸደቀ በኋላ ከ6 ወር እስከ 9 ወር ሊወስድ ይችላል። አንዳንዴ እንግዲህ ፓንደሚኩ በጣም አፌክት አድርጎት ስለነበር up to a year ሊወስድ የሚችልበት ሁኔታ አለ። እንግዲህ USCIS ያንን ፊያንሴ ፔቲሽን ለፊያንሴ የምታደርጉትን ፔቲሽን ፎር ኤሊየን ሪሌቲቭ ነው የሚባለው። እሱን ይቅርታ I meant to say petition for alien fiancé alien relative የሚሆነው እናት አባት ልጆች የመሳሰሉት ሲሆን petition for alien fiancé ፔቲሽን ከተደረገ በኋላ ፕሮሰሲንግ ታይም አሁንም 6 ወር እስከ 9 ወር ሊወስድ ይችላል። depending አንዳንድ ጊዜ እስከ 1 አመት ሊወስድ ይችላል። ብዙ ጊዜ ግን አይወስድም። in the majority of cases fiancé ቪዛ ቶሎ ነው አፕሩቭ የሚደረገው። አንድ አፕሩቭ ከተደረገ በኋላ ናሽናል ቪዛ ሴንተር ነው ጉዳዩ የሚሄደው። ናሽናል ቪዛ ሴንተር ግን ኦቶማቲካሊ ትራንስፈር ያደርገዋል ወዳላችሁበት ሆም ካንትሪ ማለት ነው። ለምሳሌ if you're in ኢትዮጵያ ካልሆነ ደግሞ ካናዳ ከሆነ ካናዳ ወይም ደግሞ የትኛውም ሀገር ያላችሁበት ሀገር ማለት ነው ጉዳያችሁ ወደ US ኤምባሲ ወዳላችሁበት ሀገር ትራንስፈር ይደረጋል። እንግዲህ ዩት ዲፈረንሱን ለናሽናል ቪዛ ሴንተር አንድ USCIS ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስስ ማለት ነው። ይሄ ማንኛውም አይነት የኢሚግሬሽን ጥያቄዎች ፔቲሽን የሚደረጉበት የመንግስት አሜሪካን ሀገር ያለ የመንግስት ቢሮ ነው። በዚህ ፕሮሰስ እያለፋችሁ ያላችሁ ተገኝታቁታላችሁ። ይሄ ደግሞ ምናልባት በተለያየ ዓለማት ሆናችሁ ገና ፕሮሰስ ሊደረግላችሁ ላላችሁ ፕሮሰሱን አንደርስታንድ እንድታደርጉትም ጭምር ነው። ይሄ ሐሳብ እዚህ ጋር ሪፍሌክት የሚደረገው ጥያቄያችሁንም ለመመለስ ነው። ስለዚህ ወደ USCIS ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስስ ፋይል ከተደረገ በኋላ
ለናሽናል ቪዚት ሴንተር ያለው ያ አፊዴቪት ኦፍ ሰፖርት መሞላት አለበት፣ ሲቪል ዶክመንትስ ኤክሰትራ ያልኩት በሙሉ ወደ ፔቲሽን ፎር ኤሊየን ፊያንሴ ሲመጣ ግን ኦቶማቲካሊ ወደ ሆም ካንትሪ ያለው ዩኤስ ኤምባሲ ነው የሚሄደው ማለት ነው። ለምሳሌ ያው ሀገር ኢትዮጵያ ስለሆነ ኢትዮጵያ እንደ ኤግዛምፕል ልስጥና ለምሳሌ ያሉት እርሶ ኢትዮጵያ ከሆነ ወደ ኢትዮጵያ ዩኤስ ኤምባሲ ሽሮ ሜዳ ያለው አንድ ነው ያለን አይደለ? ስለዚህ ወደ ኢትዮጵያ ሽሮ ሜዳ ወዳለው ዩኤስ ኤምባሲ ትራንስፈር ይደረጋል ማለት ነው። ይቅርታ ምናልባት ከሽሮ ሜዳ ከፍ ብሎ ወይ ዝቅ ብሎ ሊሆን ይችላል። መሀል ላይ ብቻ ከ6 ኪሎ ከፍ ብሎ ያለው አንድ ነው ያለው ኤምባሲ እዛ ጋ ነው። ስህተት ከሰራሁኝ ለማረም ብዬ ነው። ስለዚህ ኦቶማቲካሊ ትራንስፈር ካረጉላችሁ በኋላ it doesn't take any time ማለት ነው። USCIS ከተቀበሉ በኋላ within a week 2 weeks ምናልባት ፕሮሰሲንግ ታይም ውስጥ ትራንስፈር ካረጉላችሁ አሁን ከናንተ የሚጠበቀው I-260 የሚባል ፎርም አለ። እሱን ፎርም ከሞላችሁ በኋላ ቀጠሮ ማስያዝ ነው ማለት ነው። ቀጠሮ ምናልባት 2 ወር እንግዲህ ካሌንደር አላችሁ እናንተ ናችሁ ራሳችሁ የምትመርጡትና availability within what time frame ነው ያለው የሚል ጥያቄ ምናልባት ቢኖር 2 ወር 3 ወር ውስጥ availability አለና we have አሁን recent case አለን petition for alien fiancé automatically approved ከተደረገ በኋላ probably within a year ማለት ነው። automatically ስል mislead እንዳያረግ approve ከተደረገ በኋላ ትራንስፈር ተደረገ ወደ national visit center directly ወደ ኢትዮጵያ ወዳለው US embassy ትራንስፈር አደረገው ማለት ነውና ፕሮሰሱ is quite simple። ከዛ I-260 ፎርም ይሞላል። የሊጋል ኤክስፐርት ምናልባት አተርኒም ቢኖራችሁ ያን I-260 ፎርም የምትሞሉት ራሳችሁ ነው የምትሆኑት። እሱን ከሞላችሁ በኋላ it's a pretty simple form የእናንተን ባዮግራፊ ኢንቴክ የሚያደርግ ነው የሚወስድ ነውና ስለዚህ እሱን ትሞላላችሁ። ከዛ ቀጠሮ ያለውን availability ራሳችሁ ስኬጁሉን አይታችሁ ትሞላላችሁ ማለት ነው። and the beauty about that as well ምናልባት ቀጠሮ ወደዚህ ያለ ከሆነ availability if there is availability ያንን ቀጠሮ ደግሞ ምንድነው readjust ማድረግ ይቻላል ማለት ነው። reschedule ማድረግ ትችላላችሁ። እሱ ደግሞ በጣም ጥሩ ነገር። ስለዚህ እንግዲህ ወደ ፊያንሴ ቪዛ ሲመጣ ምን ያህል የሜሪጅ ቤዝድ ፔቲሽን ፕሮሰሱን በምን ያህል እንግዲህ ካት እንደሚያደርገው አይታችኋልና ስለዚህ እሱ it's pretty straightforward now, it's pretty simple, it's not very hard to prove ለማረጋገጥም ከባድ አይደለም። ስለዚህ ይሄ ነው ያለው ነገር። ምናልባት if you have any other additional questions comment box ላይ አስቀምጡልኝ። በጣም ይቅርታ ጠይቃለሁ። በጣም ነው የቆየሁት አሁን to get back to you guys ሙቪ ያረኩ ስለነበረ ትንሽ ቢዚ ስለነበርኩኝ ነው resettling ምናምን ለዛ ነው ይቅርታ ጠይቃለሁ። ጥያቄ ካላችሁ ግን አሁንም ኮሜንት ቦክስ ላይ ልታደርጉልኝ ትችላላችሁ። ሌላ ኮንሰልቴሽን እንግዲህ አሁን ብዙ ኮንሰልቴሽን ከኢትዮጵያ ነው ብዙ ጊዜ ያው እኔም ከዛ ስለሆንኩኝ ብዙ ጊዜ የሚደርሰኝ ኦፍ ኮርስ ከተለያዩ ሀገራት ያሉ ኢትዮጵያውያንም የተለያዩ ኢትዮጵያንስ ይደውሉልኛል። ምንድነው አሁን ኮንሰልቴሽን ለማድረግ ታይም ፍሬሙ የተለያየ ነው። የታይም ዞኑ ይለያያልና ትንሽ አሁን ደግሞ ሪሰርልም ያረኩ ስለነበር ከባድ ሆኖ ነበር። ግን ኮንሰልቴሽን ስኬጁል ለማድረግ ከእንግዲህ በኋላ የምጠቀመው ስልክ ቁጥር ከታች አስቀምጣላችኋለሁ። የአሜሪካን ቁጥር 571 338 6855 571 338 6855 የሚለውን ይሆናል ማለት ነው። በሱ ላይ ቴሌግራም አለሁኝ፣ ዋትስአፕ አለሁኝ፣ በቫይበር አለሁኝ። ስለዚህ እነሱን መጠቀም ትችላላችሁ። አሁን ለምሳሌ when I'm at work በጣም ቢዚ ስለምንሆን the possibility of I responding to you እናንተ በምትደውሉበት ሰዓት በጣም ከባድ ሊሆንብኝ ይችላል። ስለዚህ ቮይስ ተውልኝ፣ ቴክስት ተውልኝ። እኔ ደግሞ በምን አይነት ሁኔታ ስኬጁል ነው ማረጋችሁ for consultation እንዴት ስኬጁል እንደማረጋችሁ I'll explain። ኬዛችሁን ምንድነው ከፈለጋችሁ ደግሞ you can give us a call። ስለዚህ ጥያቄዎች ያሏችሁ ከሆነ you can send it to me እዚህ ላይ comment section ላይ